ከክርስቶስ በቀር ሕግን የጠበቀና የኖረ ሰው የለም። ሕግና ጸጋ ያላቸው መስተጋብር ከይቅርታ እስከ መክበር ድረስ ሕግ እርግማንን ያመጣብናል። የደምና የወዝ ዋጋ ነው ደሞዝ። የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ጸጋ ሰላም ይብዛላችሁ ባላችሁበት። ትምህርታችንን እንቀጥላለን። ስለዳንበት ጸጋ እየተነጋገርን ነው። ጸጋ የእግዚአብሔር ፍቅር ስለሆነ ተወርቶ አያልቅም፣ ተወርቶም አይሰለችም። መጽሐፉ ሲነግረን የእግዚአብሔር ፍቅር ወርዱ፣ ስፋቱ፣ ጥልቀቱ አይታወቅም ይላል። ማለት በጣም ትልቅ። ስለዚህ እግዚአብሔር ሲወደን እኛን የወደደበት፣ እኛን ያዳነበት፣ እኛን የሚመለከትበት የአመለካከቱ በጣም ጥልቅ ስለሆነ ጸጋውን ብናወራ አንሰለችም። እሱን ዛሬም እንቀጥላለን። ሕግና ጸጋ ያላቸው መስተጋብርና እንዴት እንደሚሰሩ እንነጋገራለን። ከባለፈው የቀጠለውን ሐሳብ እንቀጥላለን። ዛሬ 7ኛ ክፍላችን ነው። ሕግ ወይም የእግዚአብሔር ቃል ማለት እንችላለን። የእግዚአብሔር የሚወደው ነገር፣ እግዚአብሔር አድርጎ ያለን ነገር ሕግ ይባላል። በሕግ ለመጽደቅ ከሞከራችሁ ማለት ሕግን ስላወቅ ይሰራሉ። ምሳሌ ልጠቀም። አንዳንዴ ሰዎች ስላወቁ ብቻ አይችሉም። ማወቅ አንድ ነገር ነው፣ ያወቁትን መቻል ሌላ ነገር ነው። አንድ ሐኪም ሲጃራ ማጨስ የሳምባ ካንሰር ያመጣል ብሎ ሊማር ሊያስተምር ይችላል። ሲጃራ አለማጨስ ግን እውቀቱ ብቻውን አያመጣም። ሌላ ብቃት ይጠይቃል፣ የውስጥ አቅም ይጠይቃል። ይህ ጀስት ሲምፕል ምሳሌ ነው ተጠቀምኩኝ። ወደ መንፈሳዊ ዓለም ስንመጣ ኃጢአት የሚባለው መንፈሳዊ ኃይል ከኛ የፍቃድ አቅም በላይ ከዊል ፓወራችን በላይ ኦፕሬት የሚያደርግ የሚሰራ መንፈሳዊ ኃይል ስለሆነ መንፈሳዊ መድኃኒት ካላገኘ በስተቀረ በጭንቅላት ብቻ አናሸንፍም። ለዛ ነው ሰው እግዚአብሔር ጋር ከመጣ በራሱ ታግሎ እግዚአብሔርን ለማስደሰት በራሱ ታግሎ እግዚአብሔርን ሕግ ለመፈጸም መጣር አይገባውም ወይም መሞከር የለበትም። መጽሐፉ የሚለው በሕግ ለመጽደቅ ከሞከራችሁ ሁሌ መለኪያው የእግዚአብሔር ቅድስና ስለሆነ የሚጎለን ነገር አለ እና አንዳንድ ሰው አለ በጣም ጨዋ ስለሆነ ጻድቅ መስሏል። አይደለም። ከእግዚአብሔር ጽድቅ አንጻር በሰፈር ወይም በሰውኛ በሃይማኖት ልክ የተባለው ሰው ራሱ ጉድለት አለበት። ቢኮዝ የሚለካው ከእግዚአብሔር ጽድቅ ፍጹም ከሆነው ጋር ነው። ስለዚህ ሁሌ የሚቀረን ነገር አለ። ያ ሀብታም ሰው የሕግን ሁሉ ጠበቁ ሲል አንድ ነገር ይቀራል እንደተባለ ሁሌ አንድ ነገር ይቀረናል። ጸጋ ግን በክርስቶስ ስለሆነ ፍጹም ያደርጋቸዋል። ማለት ኢየሱስ ጋር ጉድለት የለም። የኢየሱስን ስራ አምኜ ስቀበል ኢየሱስ የሰራውን የኔ ነው ብዬ ስቀበል አሁን የኔ ሙከራ እዛ ውስጥ የለም። የኢየሱስ ጽድቅ ደግሞ ፍጹም ነው። ስለዚህ ጸጋ ፍጹም ያደርጋል። በራስ መሞከር ግን ሁሌ አንድ ይቀራል ይባላል። እኔ አንደኛ ለራሳችን ከእግዚአብሔር ጋር ላለን ግንኙነት፣ ሁለተኛ ከወንድሞቻችን ከእህቶቻችን ጋር ላለ ግንኙነት ሰው ሁሌ በእግዚአብሔር ጽድቅ ብቻ የሚመካ ከሆነ የሚራራ ይሆናል፣ ሩሩህ ይሆናል። ፎልት ፋይንደር፣ ይሄ ጥፋት ሲተት ፈላጊ ሳይሆን የሚራራ፣ የደከመን የሚያበረታ፣ የሚያጸና፣ ራሱ ሁሌ ለእግዚአብሔር ጸጋ የሚያቀርብ ይሆናል እንጂ አይመካምና በሕግ ሰርቼ ጸድቃለሁ ካላችሁ ጉድለት ሁሌ ይታይብናል ማለት ነው። በሕግ ለመጽደቅ የሚሞክር ይመካል። መጽሐፍ ቅዱሳችን ሲናገር ደሞዝ የሥራ ዋጋ ነው። ያው እንደሚሉት ደሞዝ የደምና የወዝ ዋጋ ነው ደሞዝ። ጸጋ ግን የፍቅር ስጦታ። አንድ ሰው ለፍቶ ካመጣ ደሞዝ ነው የሚጠየቀው እንጂ ጸጋ መጠየቅ አይችልም። 30 ቀን ስራ የሰራ ወይም በሳምንት ውስጥ የሚጠበቅበትን ስራ የሰራ ሰው መጨረሻ ላይ ደሞዝ ቢጠይቅ ጸጋ አይደለም እየጠየቀ ያለው፣ ላቡን ደሙን ነው እየጠየቀው። ደሙን ወይም ከደሙ የወጣው ላብ ወዝ እየጠየቀ ነውና እንዳንመካ ሁሌ በእግዚአብሔር ብቻ እንድንመካ ስንቆም ባዶ እንደሆንና እግዚአብሔር ብቻ እንዳዳነን ስናቅ ወንድሞችንም እህቶችንም እግዚአብሔር በብቃቱ በፍቅሩ በምህረቱ ብቻ እንዳዳነ ስናቅ አንመካ። ጸጋው ገታ ትምክህት የለም፣ ስራ ጋር ግን ትምክህት አለ። ስለዚህ ሰው ከተመካው ይነኩ ብሎ ሌላን የሚንቅ ከሆነ እየተመካ ነው ማለት ነው።
ሕግ ስራና በሕይወት ኑር ይላል። ቢኮዝ እውነት ብቻ ስለሆነ በሕይወት ለመኖር ይሄ ይጠበቅብህ ይላል። ጸጋ ደግሞ ኢመንና በሕይወት ኑር ይላል። ካመንክ ያ እምነት ሕይወት ይሆናል፣ አቅም ይሰጣል፣ ብቃት ሰጥቶ በእግዚአብሔር ቤት በእግዚአብሔር ሕልውና በእግዚአብሔር መገኘት ማኖር ይችላል። ስለዚህ እሱ በዛ ኑር ይለናል። ሕግ ሰው ሁሉ በጌታ ፊት እንዲያፍር ሲያደርግ ምን ማለት ነው? የማትችለውን ነገር ሞክር ተብለህ ሲያቅት መጨረሻ ላይ ኩነኔና እፍረት ነው የሚያመጣው። ከአቅም በላይ ለምሳሌ እውነት የሆነ ትክክለኛ የሆነ ነገር ግን አቅሙ የማይመጥን ሰው ስራ ካልከው ሰውየው ሞክሮ ሲያቅተው ድፍረት አይደለም የሚሰማው፣ አለመቻሉ እፍረት ያመጣበታል። ጸጋ ግን ሰው በራሱ ስለማይሰራ ክርስቶስ የእግዚአብሔር ልጅ ሰርቶት የጨረሰው ነገር ስለሆነ ጸጋ ሰው ሁሉ በልበ ሙሉነት በጌታ ፊት እንዲቀርብ ያደርጋል። ስለዚህ ቆሜ ሳገለግል እገሌን ቀኘን ግራይን እያየው አይደለም። የእግዚአብሔርን ምሕረት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን የጽድቅ መጎናጸፊያ እግዚአብሔር ያለበሰኝ የጽድቅ መጎናጸፊያ ይዤ ነው በእግዚአብሔር ፊት የሚቆም ከኩነኔ ፍሪ ሆኜ ከኩነኔ አልባ ሆኜ። አንዳንድ ሰዎች ሊኮንኑ የሆነ ነገር ሊለጥፉብኝ ሊያሸማቅቁ ይፈልጋሉ። በራሴ ከሞከርክ ያገኘዋል። በእግዚአብሔር ምሕረት ውስጥ የገባ ግን ሰይጣንም አያገኘውም። ለዛ ነው የጽድቅ ጥሩር በደረታችን ላይ በድሮ ዘመን በደረት ላይ የሚደረግ የጦር መሳሪያ ነው። ደረት ውስጥ ምን አለ? ሳምባ አለ፣ ልብ አለ። እነዚህ ቫይታል ኦርጋንስ ይባላሉ። ወሳኝ የሰውነት አካሎች ናቸውና እነሱን ፕሮቴክት የሚያደርግ ነው። ሰው በጸጋ ከቆመ የትም ቦታ መስበክ ይችላል። በከሳሽ ቤት መቆም ይችላል። ቢኮዝ ጽድቃችን ኢየሱስ ነው። የተቀበለን ኢየሱስ ነው። ያዳነን ኢየሱስ ነው። የሚወደን ኢየሱስ ነው። መውደዱ ደግሞ እርግጠኛ ነን፣ 100% እርግጠኛ ነን። እና ጸጋ ሙሉ ልብ ሲያደርግ ያኛ ግን እፍረት ያመጣል። ሕግን ብቻ የሚከተል ሰው ብቃት ስለሌለው ለእግዚአብሔር እርግማን ይጋለጣል። ሕግ እርግማንን ያመጣብናል። በብሉይ ኪዳን ዘመን በሕግ ለመኖር ሕግ የተሰጣቸው እስራኤላውያን እግዚአብሔር ነገራቸው፣ ካላደረጋችሁ እርግማን ይመጣባችኋል አለ። ዘዳግም 27 ከ14 እስከ 26 እንዲህ ካደረጋችሁ ይሄ እርግማን ይመጣል፣ እንዲህ ካደረጋችሁ ይሄ እርግማን ይመጣል። ዘዳግም 28 ከቁጥር 15 እስከ 68 የእርግማን ሜኑ የእርግማን ዝርዝር አለ። ሰው ሕግን ካልጠበቀ የእግዚአብሔር ቁጣ መገለጫዎች ለጠላት ተላልፎ ስለሚሰጥ የሚገጥመው ነገር ይናገራል። ገላትያ 3:10 ይሄን ይናገራል። ጸጋ ጋር ስንመጣ ግን ጸጋ ኢየሱስ ወክሎ መስቀል ላይ ሁሉን ስራ ሰርቷል። ባይዘወይ መጽሐፍ ቅዱሳችን የኢየሱስ ሞት በእንጨት መሆኑ ራሱ ትርጉም አለው ይላል። ገላትያ ምዕራፍ 3:12 ላይ ምን ይላል? በእንጨት ላይ የሚሰቀል እየተረገመ ነው። ማን ነው እንጨት ላይ የሚሰቀለው? የእርግማን ሞት የተገባው ሰው፣ የተረገመ ሰው ነው የሚሞተው። ስለዚህ ኢየሱስ በእንጨት ላይ መሰቀሉ የኛን እርግማን በሙሉ ወስዶ ወክሎ መሞቱ ነው። አሁን እርግማን በህይወቴ ኦፕሬት እንዳያደርግ በኢየሱስ የመስቀል ሙሉ ስራ ማመንና ከራሴ ትጋት፣ ከራሴ ልፋት፣ ከራሴ ጥረት ማረፍ አለብኝ። በኢየሱስ ስራ ካመንኩኝ ኢየሱስ በእርግማን ሞቷል። ስለዚህ በህይወቴ በአባቴ በእናቴ ሰራ አሁን በእኔ ላይ ላይሰራ ገደብ የማደርግበት ላይሰንስ ገደብ የማደርግበት መድኃኒት አግኝቻለሁ። ስለዚህ ይህን ሳምን፣ ይህን ስናገር፣ ይህን ኮንፈስ አደረግ፣ ይህን በድፍረት በእግዚአብሔር ፊት ሳውጅ የሰማይ ችሎት እግዚአብሔር እውነት ነው፣ ልጄ ሞቷል፣ አሁን ያለው እርግማን ከአንተ ላይ ከአንቺ ላይ ይነሳል ብሎ ከእርግማን ነፃ መኖር ይችላል። ለምን? ኢየሱስ ሞት ብቻ አይደለም የሞተው፣ የእርግማን ሞት ነው የሞተው። ታውቃላችሁ፣ እርግማን ማለት አንድ ጥፋት አይደለም፣ ተከታታይነት ከአባት ወደ ልጅ ከልጅ ወደ ልጅ እየተላለፈ የሚሄድ ቅርጽ የያዘ በህይወታችን የሚመጣ የቁጣ መገለጫ፣ የእግዚአብሔር ቁጣ መገለጫ፣ የሰይጣን ቅጣት መገለጫ የሆነ ነገር ነው እርግማን የሚባለው። ስለዚህ ከዚህ ሙሉ በሙሉ መዳን የምንችለው በኢየሱስ ክርስቶስ ጸጋ ወይም ስራ ብቻ ነው ማለት ነው። ስለዚህ ሰው በራሱ ብቻ ከጣረ ኮንቲኒየስሊ በህይወቱ እርግማን ይሰራል። የኢየሱስን ሞት ትንሣኤ ካመነ ወደ ጸጋ ዙፋን ከመጣ ግን ከእርግማን ነፃ መውጣት ይችላል።
because ያ ህይወት በሱ ስለሚሰራ ህግ አይን ስለ አይን ስል ጸጋ ክፉን በመልካም አሸንፉ ይላል። ህግ ፊቴ ነው ትኩረት የሚያደርገው። አይን ስለ አይን ማለት ፊቴ ያርግ ነው። አይኔን አወጣ አይኑን አወጣ፣ ጥርስ ያወለቀ ጥርሱን አውልቅ፣ እግር ሰበር እግር ሰበር፣ ምን ፊቴ ያርግ ነው። ጸጋ ጋር ስንመጣ ግን አሁን ጥፋትን በጥፋት መመለስ ሳይሆን ፍቅር በሚባለው እግዚአብሔር በበደልና በኃጢአት ሙታን ሳለን መጥቶ እኛን ያዳነበት ያ ፍቅር ይዛችሁ ክፉን በመልካም አሸንፉ። ክፉ የሚያደርገው በክፉ ኃይል ስር ሆኖ እናንተ ደግሞ ክፋትን መዋጥ የሚችል የእግዚአብሔር መልካምነት አለና በእግዚአብሔር መልካምነት ኑሩ ብሎ መጽሐፍ ቅዱስ ይናገራል ማለት ነው። ጸጋ ክፉን በመልካም ማሸነፉ ይላል። ሮሜ 12:17-21 ይሄን ይነግረናል። ከክርስቶስ በቀር ሕግን የጠበቀና የኖረ ሰው የለም። ሰው ሆኖ ኢየሱስ ሕግን በፍጹም ጠብቋል። መጽሐፉ ሲነግረን በሕይወት መንፈስ ሕግ ስለኖረ ስለተመላለሰ ኃጢአትን በሥጋ ኮነነ ይላል ሮሜ ምዕራፍ 8:3። ስለዚህ ሰው አይችልም። ኢየሱስ ግን በሕይወት መንፈስ ኖሮ በሥጋ አሳይቶናል። ጸጋ በመንፈስ መመላለስን ስለሚያስተምር ፍጹምናን ያመጣል። ስለዚህ የተቆጠረልንን ጽድቅ imputed righteousness ብቻ ሳይሆን ፕራክቲካልና በተግባር የህይወት ለውጥ፣ የአመለካከት ለውጥ፣ የአኗኗር ለውጥ፣ የንግግር ለውጥ፣ የአካሄድ ለውጥ ለማምጣት ካስፈለገ ሰው በጸጋ ስርዓት በጸጋ አሰራር ስር ከሆነ ያን ህይወት መኖር ይችላል። ምን አይነት ህይወት? ከኃጢአት ኃይል በላይ። ታውቃላችሁ እንደ ክርስቲያን እግዚአብሔር በክርስቶስ ሞት ከቁጣው አድኖናል። ከእግዚአብሔር ከኃጢአት ቁጣ በጸጋ አሰራር ከኃጢአት ኃይል ያድነናል። ደግሞ በትንሳኤ ከኃጢአት መገኛ ያድነናል ብለን እናምናለን። ስለዚህ የሳልቬሽን ወይም የድነት ፓኬጁ ከይቅርታ እስከ መክበር ድረስ እነዚህን እየሰራ እና ለውጥ ያመጣል በህይወታችን። ህግ ብቻውን ቀንበር እና ሰንሰለት ሲሆን ጸጋ ሙሉና ፍጹም ነፃነት ያመጣል። ቀንበር ማለት በጣም የከበደን ሳትፈልግ በራስ ላይ የተጫነ አቅም አተህ ማድረግ የማትችለው ነገር ቀንበር ይባላል። ህግ ብቻውን ቀንበርና ሰንሰለት ሲሆን ጸጋ ግን ፍጹም የሆነ ነፃነት ያመጣል ሲባል የብቃት የውስጥ ብቃት መንፈሳዊ ብቃት የህይወት ለውጥ ስለሚያመጣ ተጨንቀ ተገደ ፈርተ የሆነ ነገር ብሎ አይደለም የምትኖረው። እንዴት ነው የምትኖረው? ፍጹም የሆነ ነፃነት እረፍት ያመጣልሃል። ጸጋ ህግ አልበኝነት ሳይሆን የፍቅር ኑሮ እንድንኖር ያስተምረናል። አንዳንድ ሰዎች ይሄን ሲረዱ ጸጋ ልቅነት ይመስላቸዋል። ጸጋ በፍጹም ልቅነት አይደለም። ጸጋ የኃጢአት ላይሰንስ አይደለም። ጸጋ የፈለከው እንድትኖር አይደለም። ጸጋ ማለት በራስ ያልቻልከውን አቅምና ብቃት በመስጠት ደስ ብሎ ነፃ ሆነ እንድትኖር የሚያደርግ ማለት ነው። ገብቶቻል? So it gives you freedom. ምን አይነት ፍሪደም? ከግዳጅ የወጣ የፍቅር ብቃት፣ ከግዳጅ ከፍርሃት የወጣ የውስጥ አቅም ጸጋ ይሰጣል። ስለዚህ ሙሉ ያደርጋል። ፐርፌክት የሆነ ፍሪደም ይሰጣል። ስለዚህ ማንንም ፈርተህ ስርዓት ፈርተህ ሃይማኖት ፈርተህ የሆነ ድሬ ፈርተህ አይደለም ታርገው ሆነህ ነው። ሰውን ስትወድ ከምር ነው። ይቅር ስትል ከምር ነው። ምህረት ስታደርግ ከምር ነው። መልካም ስታስብ ከምር ነው። ምን ማስመሰል የለም። that is a perfect ነፃነት ማለት ነው። ስለዚህ ወገኖቼ ኢየሱስ ክርስቶስ ሞቶ በመነሳቱ ወይም የዳንበት ጸጋ እውነተኛ ነፃነት የሚሰጠን እውነተኛ ፍሪደም የሚሰጠን ስለሆነ በክርስትና ጎዳና ምናልባት መንገዱ የከበዳችሁ ይህን እውነት በመረዳት ወደ ጸጋ ኑሮ ጌታ እንዲያመጣችሁ ጸሎትና ምኞቴ ነው። ሰይጣን ደግሞ ይህን በመሸፈን በኩነኔ የሚያሰቃያችሁ እግዚአብሔር ጋር ጽድቅ አለ፣ እግዚአብሔር ጋር ፍቅር አለ፣ ምህረት አለ፣ ኑ ፍጹም ነፃነታችሁን ተቀበሉ ይላለሁ። ጌታ ይባርካችሁ። የአምላክ ጸጋና ምህረት ይብዛላችሁ ይላለሁ። ተባረኩ።